ዛሬ አንቺ ልቤን ሰብረሽው እንደሄድሽው ነገ ደግሞ ያንቺን ልብ አንድ ይሰብረውና እኔ የታመምኩትን ህመም ታምሽ ታይዋለሽ። ለካ ትዝታ ናፍቆትሽ ተዳምሮ እንዴ ሜሮን አቤት። በጣም አምሮብሻል። ስላየሁሽ በጣም ደስ ብሎኛል። ድምጽ አዲስ አልሆነብኝ ግን ማነህ? አላወቅሁም። አላወቅሽኝ? እንዴ ጆ ምን ትሰራለህ እዚህ? ለምን መጣክ? በጣም ስለናፍቅሽኝ ነው። ልቤ እኮ እኔን ትቶ አንቺ ጋር ከሄደ ቆይቶ። ጆ ደጋግሜ ነገርኩህ መስሎኝ ለምን አታወራም? አልቻልኩም። አንቺንም ሆነ ትዝታሽን ከአይምሮዬ ማጥፋት አልቻልኩም። እንደውም ለራስሽ ባሰብ ጭራሽ ወድሻለሁ። ምን አባት ይላል? አልቻልኩም። ለምን አይገባህም? እኔ አንተ መሆን አልችልም። በቃ ታወኝ፣ እርሳኝ። ራስህን ተመልከት። ምን እየሆንክ ነው? እኔም ብትረሳኝ ነው የሚሻለው። እሺ ታዲያ ለምን አጉል ተስፋ ሰጠሽኝ? ለምን? ልቤ እኮ ደህና አርፎ ተቀምጦ ዳግመኛ አላፈቅርም ብዬ አርፌ ተቀምጬ ነበር። ግን አንቺ መጥተሽ ዳግመኛ እንዳፈቅር አደረግሽ። ለምን? ይቅርታ ስላልነገርኩ ሌላም አፈቅረው ሰው አለኝ። በቃ ተወኝ። ዛሬ አንቺ ልቤን ሰብረሽው እንደሄድሽው ነገ ደግሞ ያንቺን ልብ አንድ ይሰብረውና እኔ የታመምኩትን ህመም ታምሽ ታይዋለሽ። ዛሬ አንቺ ልቤን ሰብረሽው እንደሄድሽው ነገ ደግሞ ያንቺን ልብ አንድ ይሰብረውና እኔ የታመምኩትን ህመም ታምሽ ታይዋለሽ። ዳጊ ስልኩን አስቀምጠን እናወራ እንችላለን? ምን አለ ሜሪ፣ ምን ነግሪ ነገር ካለ አሁን ንገሪ። እኔ ስራ በዝቶብኛል። ሁል ጊዜ ስራ በዝቶብኛል ነው የምትለው። አንድ ቀን እንኳን ለኔ ጊዜ ሰጥተኸኝ አታውቅም። አሁንማ ትክክለኛ ምርጫ እንዳደረኩ ራሱ እየተጠራጠርኩኝ ነው። አሁን ደግሞ ስለ ፍቅራችን ጥያቄ አመጣሽ? እኔ እኮ ምለፋው ለወደፊት ህይወታችን ነው። አንቺ ደግሞ ትናንሽ ነገሮችን እንደ እንከን ትይዣለሽ። ትናንሽ ነገር ያልከው የኛን ነገር ነው። መወደድ ማለት ጊዜን መስጠት ነው ጆ። ማነው ደግሞ ጆ? አሁንም ስለዛ ሰውዬ እያሰብሽ ነው አይደል? ቆይ ለምንድን ነው እሱን ትተሽ እኔ ጋር የመጣሽው? እውነትም ትክክለኛውን ሰው የመረጥሽ አይመስለኝ። ምናልባት አዎ ልክ ነህ። የማትረቢ የዋልቤ እንግዲህ ቅመሰው ለምን አመንክ የማይታመን ሰው ስትከተላት በልጣብህ ከኔ ይህ ይመጣል መቻልክ ያኔ የዋልቤ እንግዲህ ህሊና ትባላለች። አብሮ አደጌ የትምህርት ቤት ጓደኛዬም ጭምር ናት። ታመን ስትከተላት በልጣብህ ከኔ ይህ ይመጣል መቻልክ ያኔ። ህሊና እንዴት አወቅሽ እዚህ መሆኔን? እንዴት መጣሽ? የደረሰብህን ነገር ሰማውና አጠያይቄን የመጣሁት። ሰማሽው አይደል? አሁን ሁሉም አልፏል። እሷን ረስታኛለች። እኔም ደግሞ እሷን መርሳት አለብኝ፣ ግን አልቻልኩም። ቆይ ጆ ለምን ብቻህን ትጨነቃለህ? አንተ እኮ በጣም ጠንካራ ነህ። ተስፋ ቆርጠ ማየት አልፈልግም። ደግሞ ነው ያለውልህ። ጠንካራ ነህ ነው ያልሽ? ጥንካሬን እንኳን ታዩ። አንቺን ማስቸገር አልፈልግም። እኔ ሰው አልሆንም። የምኖርለት ምክንያት እንኳን የለኝም። ጆ ተው፣ እንደዛማ አትበል። ከዚህ በኋላ ብቻህን አይደለህም። ህይወትን እንደ አዲስ እንድትጀምር እረዳሃለሁ እና ደግሞ ያቺ ሜሮን የሰበረችው ልብህን እኔ ጠግነዋለሁ። ምን? ጆ አልነገርኩም እንጂ እኮ ከልጅነቴ ጀምሮ እስካሁን ድረስ አፈቅርሃለሁ። ታዲያ እስከ ዛሬ እንዴት አልነገርሽኝ? የምታፈቅራት ልጅ ስለነበረች፣ ልብህ ከሌላ ጋር ስለነበር። እስከ ዛሬ ድረስ የምወዳትን ሳሳድድ የምትወደኝን አጥቼ ቆይቻለሁ። ከዚህ በኋላ ግን መወሰን አለብኝ። ልብስ መቀየር ይኖርብሃል። እንሂድ። ዛሬ አንቺ ልቤን ሰብረሽው እንደሄድሽው ነገ ደግሞ ያንቺን ልብ አንድ ይሰብረውና የደወላቸውን ደንበኛ አሁን ማግኘት አይችሉም። እጭ ጆን አግኝቼው ማውራት አለብኝ። ወደሱ መመለስ ይኖርብኝ። ስሚ አንቺ ጆ የኔ ብቻ ነው። ካጠገቡ ራቂያውን
ሁሉም ነገር ስህተት እንደነበር ለጆ ነግረዋለሁ። ጆ ደግሞ እኔ ስለሚወደኝ ይቅርታ ያደርግልኛል። እንዴ ሜሮን ምን ታደርጊያለሽ አንቺ እስስት? ይቅርታ አንዴ ጆን ጠራልኝ፣ ማውራት አለብን። ጆን ያልሽው? ጆንም ያኔ ገለሽው ሄደሻል። ደሞ አታፍሪም? ተመለሰሽ ስትመጪ ይኸውልሽ፣ ትሰማያለሽ? ተመለሰሽ ህይወቱን ለመበጥበጥ እንዳትሞክሪ። በያውን ቀጥ ብለሽ ሂጂ። የምትሰማኝ ከሆነ ጆን ገብተህ ጥራልኝ። እሱ ነው ያቶ መኖር አይችልም። እኔም ደግሞ ወደ ያረኩ ነገር ተጠጥቻለሁ። ልክሰ ይገባል። ጥሩ ሀሳብ ነሽ እባክሽ። ይኸውልሽ እሱ አንቺን ከተለየ በኋላ ጥሩ ሁኔታ ላይ ነው የሚገኘው። አንቺም እሱን ለማግኘት ባትሞክሪ ጥሩ ነው። ምን እያልክ ነው? ምንም አልገባኝም። ይታይሻል፣ ጆ ስራ በዝቶበታል። እሱ የራሱን ህይወት ጀምሯል። ማናት ደግሞ እቺ? ህሊና ትባላለች። የልጅነት ፍቅረኛው ነች። እሷን በጣም